ይሄንን ቪዲዮ እዩ። በትዳር መሀል የምትገቡ ሴቶች እንደው ፈጣሪ አምላክ እግራችሁን ይቁረጥ። ከዚች ልጅ እጃችሁን አንሱ። ሴት የሆናችሁ በሙሉ በዚች ልጅ ጎን ልትቆሙ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የዊልዳኒቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቼ ደግሞ ያላችሁ ላይክ አድርጉ፣ ቪዲዮ ለብዙ ሰው እንዲደርስ። ሁላችሁንም አመሰግናለሁኝ እና እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ካች ብዬላችኋለሁኝ። ኢንሻአላህ እስከ መጨረሻው አብራችሁን ቆዩ። እንደምትቆዩም ተስፋ አደርጋለሁኝ። ወደ ቪዲዮ እንግባ። በትዳር መሀል የምትገቡ ሴቶች እንደው ፈጣሪ አምላክ እግራችሁን ይቁረጥ። እንደው ብዙ ነገር ብየረግሚያቸዋለሁ። ብዙ ነገር ብለን እየረግምናችሁ ነው። በሰው ትዳር መሀል ገብታችሁ ብጥብጥ የምታደርጉ ሰዎች፣ ልክ እንደናንተ ሴቶች ሲንግል ማም አድርጋችሁ የምታስቀሩ ሴቶች እንደው ሁሌ ጸሎትና ዱዓ ነው የምናደርግባችሁ። ሰብር አድርግላችሁ። እና ደግሞ ተከታተሉ ይሄንን ቪዲዮ አብረን እንየው። ሴት ልጅን ወንድ ልጅ እሷን ቤት አድርጎ ሌላ ላይ ወደ ሌላ ሲሄድ ምን ያህል እንደምትሰበር፣ እሷ ከሱ ልጅ ጋር ቤት ውስጥ እንትን እየተንገላታች እሱ ከሌላ ጋር ሲማግጥ ስታይ ምን ያህል ልቧ እንደሚጎዳ፣ ምን ያህል ልቧ እንደሚሰበር ይህንን ቪዲዮ እዩ። ካን ማለችው እንደው አንተማ መጠፍጠፍ ነበረባት፣ ሲያንስህ ነው። እንደውም ይኸው ብልግና ደግሞ እቺን ሰው አድርጎ ነው አሁን ከዚች የሆነ ቃንጫ የሚመስል ጸጉር ይዛ። አይ እንደው ምን እንደሚሻላችሁ ወንዶች፣ እንደው ምን እንደሚሻላችሁ እኮ እንዴት እንዳሳዘነችኝ። ከኔ እሷ ይሻልሃል አለችው። ከኔ እሷ ይሻልሃል፣ እሷ ትሻላለች። እሷን መረጥ። ከኔና ከእሷ ልዩነታችን መሀላችን ያለው ልዩነት ምንድን ነው? እኔ ሚስትህ ነኝ፣ እሷ ውሽማ ነች። ሚስትህ ወይስ ውሽማ ነው የሚበልጠው ብላ እየጨዋችበት ነው። ይሄንማ በጥፊ መቀጥቀጥ ብቻለን እንደው ብቻ ጥሩ ነበር። እንደው በቃ ስሜቷን መቆጣጠር አቃታት። ይሁት ምን እንደምትሆን ይዋት። ወይኔ እንደው እናንተስ እንደው አይ እንደው ሰው ማቃጠል ስትወዱ፣ ሴትን ማቃጠል ስትወዱ፣ እንደው ሴትን የምታቃጥሉ ወንዶች እንደው ያቃጥላችሁ፣ አምላኬ ያቃጥላችሁ። አይዋ ስታሳዝን። አይ አይዞሽ እህት፣ አያችሁ አይደለም? እንደዚህ ነው የሚያቃጥለው፣ እንደዚህ ነው የሚያቃጥለው። እነዚህ አንቺም ነገ እንደዚህ ነው የምትይኝው። አንቺ ሩታን ትቶ ወደ አንቺ የሚመጣ ነገ አንቺንም እንደዚች ነው የሚያደርግሽ። አየሽ፣ ወንድ ልጅ ያለ ምክንያት ጥሎ አይሄድም። ወንድ ልጅ ያለ ምክንያት አይመርጥም። መርጦ ከሄደ መርጦ ትሆነኛለች እቺን ብሎ ከሄደ ወደኋላ የሚመለስበት ምክንያት ምንም ምክንያት የለውም። በቃ ተፋቺው። በቃ ልጅቷን ታያት፣ በቃ ወልዳ ታሳድግበት ልጇን። ተፋቷቸው በቃ። እንዴ አንዳንዴ እኮ ሰው አይን መጥፎ ነው የሚባለው እውነት ነው። ጉድፈላ አትጃጃይ፣ የምሬ ነው። አትጃጃይ። በቃ ሩታ ለአብርሽ ታያት። ሩታ የአብርሽ ንግስት ናት። የአብርሽ ንግስት ገባሽ አይደለ? እዚህ ዩቲዩብ ላይ ማንም ተንጫጫችሁ፣ ምንም አላችሁ፣ ምንም መታመጡት ነገር የለም። ምንም መታመጡ። እሷ የአብርሽ ብቻ ነው። በቃ አለቀ። ሩታ ንግስት ናት። ንግስት ብያታለሁ። ንግስት እንዴ! ስንት ነገር ተባለች። እቺ ከዚህ በፊት የመዳም ቅሞች ስጦታ ሰጧት ብሎ ያሉባት ዱባይ ለሰርጓ ልታረግ ስትመጣ ምድር አሮጊት የእሷን እድል ያላገኙ የእሷን እንደሷ ቻንስ ያላገኙ ያሉባት ምንም አላመጡም። ደግነቱ ደግሞ እሷ መስሚያ የላትም። ማናቸውንም አሰማም እኮ ማናቸውንም አሰማም። ምንም ወላሂ በጣም ነው የምትመችኝ። ምንም ማናቸው ስንት ነገር አሏት።
ለማንም መልስ አልሰጠችም። እንደውም እሱ ላይ ወጥቶ መልስ ሰጣቸው። እሷ ለማንም መልስ አልሰጠችም። ዘና እያለች ነው ሰርጓን ጨርሳ ምኗን ጨርሳ ወደ ሀገር የተመለሰችው። ምን አደረገች እስካሁን እች ልጅ? ያኔ በተለይ ያኔ ሲሰድቧት ምን አደረገች? አንድ ሰው ማንም ሰው እኔ አሁን የሆነ ሰው ሀምቶ አድናቂ የሚሆን ምንም ይሁን ገዝቶ ስጦታ ከሰጠኝ እቀበለዋለሁ። አይደለም እንዴ? እቀበለዋለሁ። በደንብ አድርጌ አመሰግናለሁ ብዬ እቀበለዋለሁ እንጂ አይ አልፈልግም ይባላል አይባልም። ያ ስጦታ ገዝቶ ያመጣችሁ ሰው ምን ይሰማዋል? እናንተ ለሱ አዝናችሁ እንኳን አይ አይሆንም እንኳን ብትሉት ያ ሰው ምን ይሰማዋል ብላችሁ ለዛ ሰው ምሮል ማሰብ አለባችሁ። ምክንያቱም ንቃው ሊሆን ይችላል፣ አልተመቻትም ሊሆን ይችላል፣ ብዙ ነገር ብሎ ስለሚያስብ ያ ሰው ማለት ነው። ስለዚህ ለሰው ሞራል ሲባል ራሱ ያንን ስጦታ እቀበላለሁ እና ያቺ ልጅ በምንም ባላጠፋችሁ ነገር ያኔ ወቀሷቸዋት። አሁንም ደግሞ እቺ እርጉዝ ነኝ ብላ ስትመጣ እቺ ደግሞ አብርሽ እንደዚህ ከኔ ጋር ነበር ብላ መጣች። ኤክስኩዝ ሚ እና ሩታ አይበገሬ ናት። ማንንም አሰማሽ ማንችንም ብትሆኚ አርፈሽ ተቀመጭ። አርፈሽ ሌላ ሳያመልጥሽ እንደው አርፈሽ ሌላ ብትፈልግ ይሻልሻል። ወይኔ ጌታ